ሕይወታቸው የተገለጠ ወንጌል ነበር። ትሕትናቸውን ተምረን በትሕትና መመላለስ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። የሚያስጨንቃቸው ዕለት ዕለት የምእመናት ጉዳይ ነበር። የብፁዕ አባታችን የአቡነ ዕንባቆም በረከታቸው በሁላችን ላይ ይደርብን። በሚኖረን ጥቂት ጊዜ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምንማረበት የትምህርታችን ርዕስ ይሆናል። ብፁዓን እለ ሞቱ በእንተ እግዚአብሔር፣ በእግዚአብሔር የሚሞቱ ሙታን ወይም በእግዚአብሔር አምነው የሞቱ ሙታን ብፁዓን ንዑዳን ክቡራን የተመሰገኑ ናቸው ይላል። በዚህ በራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ የተመዘገበ ኃይለ ቃል ነው። ቅዱስ ዮሐንስ ራእዩን በግዞት ሳለ በፍጥሞ ደሴት ሆኖ በተመለከተ ጊዜ የመዘገበው ነው። ብፁዓን እለ ሞቱ በእንተ እግዚአብሔር አለ። እንደ ብፁዕ አባታችን እንደ አቡነ ዕንባቆም ሃይማኖታቸውን አጽንተው ምግባራቸውን አቅንተው ከልጅነት እስከ ዕውቀት እግዚአብሔርን እያገለገሉ የእግዚአብሔርን ፈቃድ እየፈጸሙ የሞቱ ሙታን በሥጋ ያንቀላፉ ሙታን ብፁዓን ናቸው፣ ንዑዳን ናቸው፣ የተከበሩ ናቸው። በእውነት የብፁዕ አባታችን የአቡነ ዕንባቆምን የሕይወት ታሪክ ሁላችንም ተከታትለናል፣ አድምጠናል። በስፋት ታሪካቸው በዕለተ ዕረፍታቸው በተነበበ በተነገረ ጊዜ እሱ ብቻ ግን አይደለም። እኛ ደግሞ እግዚአብሔር እንደረዳን መጠን በሕይወታችን ምስክር ነን። ከሥራቸው አብረን ስናገለግል ነበር። በእውነት በትሕትና ራስን ዝቅ በማድረግ በትሕርምት በጸሎት በትዕግስት ከሁሉም ጋር በፍቅር ሁሉን ደስ እያሰኙ የኖሩ አባት ናቸው። የተማሩትን የቤተ ክርስቲያንን ትምህርት በሚገባ የተጠቀሙበት ያገለገሉበት ናቸው። ብፁዓን እለ ሞቱ በእንተ እግዚአብሔር የሚለው ቃል ለእሳቸውና እሳቸውን ለሚመስሉ ይገባል። በእውነት ነው። እንደ እግዚአብሔር ፈቃድ ኖረው እንደ እግዚአብሔር ፈቃድ ሩጫቸውን ለጨረሱት ለነሱ ብፁዓን ንዑዳን ክቡራን መባል ይገባቸዋል። ብፁዕ አባታችን አቡነ ዕንባቆም ረዥሙን ጊዜ ያሳለፉት በሐዋርያ አገልግሎት ነው። ለራሳቸው ምንም አይነት ጊዜ ሳይሰጡ የሚያስጨንቃቸው ዕለት ዕለት የምእመናት ጉዳይ ነበር። የቤተ ክርስቲያን ጉዳይ ነበረ። እኔ በቅርብ አውቃለሁ። ጠረፍ ውስጥ በማይመች ሁኔታ በረሃ ውስጥ ቀን ሐሩሩ ቃጠሎ ከባድ ነው፣ ሌሊት ደግሞ ቁሩ ከባድ ነው። የላመ የጣመ የለም በዚያ ስፍራ። ለመጓጓዣ አይመችም። በእግራቸው እየሄዱ በሞተር ሳይክል እየሄዱ በበቅሎ እየሄዱ ባህሩን ደግሞ በጀልባ እየሄዱ እንቅልፋተው አገልግለዋል። ኃላፊነታቸውን በአግባቡ የተወጡ ናቸው። ወገኖቼ በቅርብ የማውቀውን ነው የምነግራችሁ። ሌሊት በጣም ብዙ መጻሕፍት ነው የሚያደርሱት። ቆመው ነው የሚያድሩት ሲጸልዩ።
በጸሎት ተጠምደው ነው የኖሩት። እግዚአብሔር የወደደውን አደረገ፣ የፈቀደውን አደረገ። ወዘሰ ሞአ ይመውት ዳግመ ሞተ ይላል። ድል የነሳው ሁለተኛውን ሞት አይሞትም ይላል። ዚራ ዮሐንስ ምዕራፍ 2 ቁጥር 11 ላይ ድል የነሳው ክህደትን በሃይማኖት ድል የነሳው ኃጢአትን በጽድቅ ድል የነሳው ትዕቢትን በትህትና ድል የነሳው ሐሰትን በእውነት ድል የነሳው ርኩሰትን በቅድስና ድል የነሳው ጸብ፣ ክርክር፣ መቃቃርን በፍቅር ድል የነሳው ሁለተኛውን ሞት አይሞትም። ብፁዕ አባታችን በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱም። በስጋ ቢሞቱ ቢያንቀላፉ ቢቀበሩ በመቃብር ፈርሰው በስብሰው አይቀሩም። ከሞት በኋላ ሕይወት አለ። ከመቃብር በኋላም ትንሣኤ አለ። ወዘሰ ሞአ ይመውት ዳግመ ሞተ ያለው ለዚህ ነው። ለኛ ነው ማዘን፣ ለኛ ነው ማልቀስ። የሚሰማን ስለቀረብን ነው። እሳቸው ምንም አልቀረባቸው። ከዚህ በኋላ አይናቸው ክፉ ነው የሚያየው፣ ጆሮአቸው ክፉ ነው የሚሰማው። በምድር ቢሰነብቱ ምን የሚያጓጓ ምን የሚያስመኝ ነገር አለ? ያለቀበት ዘመን ላይ ነው የደረስነው። አስጨናቂ ዘመን ላይ ነው ያለነው። እሳቸው የተመኙትን ያገኙት። መሄድ ይፈልጉ ነበር፣ ማረፍ ይፈልጉ ነበር። እግዚአብሔር ወስዷቸዋል። አዎ በእግዚአብሔር የሚሞቱ ሙታን ብፁዓን ናቸው። አዎን ይላል። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከሞት ወደ ሕይወት ነው የተሻገሩት። ከሚያልፈው ዓለም ነው ወደማያልፈው ዓለም የተሻገሩት። የበለጠ በሰማይ በግልጥ ደግሞ ምንም ሳይሰወርባቸው እግዚአብሔርን ከ24ቱ ካህናተ ሰማይ ጋራ ከሰማያውያን ከብርሃናውያን ከእሳታውያን ቅዱሳን መላእክት ጋራ ያመሰግኑታል። ወእመኒ ሀየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ንሕነ ብሏል ቅዱስ ጳውሎስ። ወይ በሕይወት ሆነን ብንኖር ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለን። በሕይወት ሆነን ብንኖር ወይም ብንሞት የእግዚአብሔር ነን የሚለው እዚህ ሮሜ ምዕራፍ 14 ቁጥር 8 ላይ። አዎ በሕይወትም ሆነው በዚህ በአጸደ ሥጋ በምድር ላይ የሚያገለግሉት እግዚአብሔር ነው፣ የኖሩት ለእግዚአብሔር ነው። ደግሞ አሁን በሥጋም ቢያንቀላፉ ቢሞቱ ደግሞ በሰማይም ከእግዚአብሔር ጋር ነው የሚኖሩት። የቀረባቸው ነገር የለም። ለራሳችን ግን እናዝናለን። ከሳቸው ብዙ አግኝተናል፣ ብዙ አይተናል። ከቃል ይልቅ ተግባር ይሰብካል። ሕይወታቸው የተገለጠ ወንጌል ነበር። የሚነበቡ መልእክት ነበሩ። ሰው አያስቀይሙም። ከሰው ሁሉ ጋር በፍቅር ነው የሚኖሩት። ራሳቸውን ዝቅ አድርገው እያወቁ እንዳላዋቂ ሆነው በትህትና በትዕግስት ነው የተመላለሱት። ደግ አባት፣ የሁሉም አባት፣ ድምፃቸው እንኳን ከፍ ብሎ ማይሰማ ወገኖች ታውቋቸዋላችሁ። ለሳቸው አልቀረባቸው፣ የቀረብን ግን እኛ ነን። ስለዚህ አሁን የሳቸውን ረፍት ስናስብ ወገኖቼ የሳቸውን አሰረ ፍኖት እየተከተልን መሆን አለበት። ትህትናቸውን ተምረን በትህትና መመላለስ፣ ፍቅራቸውን ተምረን በፍቅር መኖር። እሳቸው ሰውን በሰውነቱ ነው የሚያከብሩት። ልዩነት የለም። ጎጠኝነትን የሚጸየፉ ናቸው። በተለይ በዚህ ዘመን የብዙዎቻችን በሽታ ጎጠኝነት ነው። እሳቸው ግን ሰውን ሁሉ በሰውነቱ ያከብራሉ። ከሁሉም ጋር በሰላም ይኖራሉ። ያንን ማሰብ፣ በፍቅር መኖር። ታጋሽ አባት ነበሩ። በትዕግስት መመላለስ። ሰዎች እንኳን ሌላ ነገር ቢያደርጉባቸው እሳቸው በትዕግስት አይተው እንዳላየው ሰምተው እንዳልሰሙ ነው የሚያልፉት። እንዲህ አይነት አባት ነው ያጣነው።
ክቡር ሞቱ ለጻድቅ በቅድሚያ እግዚአብሔር አለ አባታችን ክቡር ዳዊት። የጻድቅ ሞት በእግዚአብሔር ፊት የከበረ ነው አለ በመዝሙር 115 ቁጥር 6 ላይ። የብፁዕ አባታችን ረፍታቸው የከበረ ነው። ለምን? በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱም። አዎ ለዘላለም ሕያው ሆነው ይኖራሉ። ሞታቸው ረፍታቸው ስለሆነ መታሰቢያቸውን ደግሞ እግዚአብሔር እንደረዳን መጠን እኛም እስከቻልነው ጊዜ ድረስ እናደርጋለን። ዝክረ ጻድቅ ለዓለም ይሄሉ ስለሚል የጻድቅ መታሰቢያ ለዘላለም ይኖራል። ዛሬ 12ኛ ቀናቸውን መታሰቢያ ያደረግን ነው። ይሄን ብቻ አይደለም፣ እግዚአብሔር እንደረዳን የቅዱሳኑን የጻድቃኑን የብፁዓኑን እንደ ብፁዕ አባታችን ያሉትን መታሰቢያ ደግሞ በቻልነው አቅም ሁሉ እናደርጋለን። አሁንም የብፁዕ አባታችን የአቡነ ዕንባቆም በረከታቸው በሁላችን ላይ ይደርብን። በእውነት በእሳቸው መንገድ የእሳቸውን አሰረ ፍኖት ተከትለን እንድንሄድ አምላካችን እግዚአብሔር በቸርነቱ ይርዳን። ከዚህ በላይ ማለት አልፈልግም። ብዙ ብፁዓን አበው ሊቃነ ጳጳሳት አሉ። ለመታዘዝ ቃላቸውን ለመፈጸም ነው ፊት ለፊታቸው የቆምኩት። እግዚአብሔር ከሁላችንም ጋር ይሁን፣ መጨረሻችን ያሳምርልን። ይቆየን።